ሁላችንም አንድ ደብዳቤ በየአድራሻችን ቢመጣልን አድርገውና ያ ደብዳቤ የሚለው በዚህ ቀን በዚህ ሰዓት በዚህ ዓመት መጥቼ ልወስድህ ነው ወይም በዚህ ዓለም ያለውን ጉዞህን ጨርሰህ ወደ እኔ ትመጣለህ ወይም ትሞታለህ የሚል ደብዳቤ ቢደርሰን ምን እንል ይሆን ነው? ሁላችንም ክርስቲያኖች ነን፣ ጌታን እናውቃለን። ግን ይህ አስደንጋጭ ደብዳቤ ቢደርሰን ምን እንላለን? ሃሌሉያ ብለን እያጨበጨብን ለመሄድ እንሞክራለን ወይስ ምንድን ነው የሚሰማን? ጳውሎስ ይህንን አይነት ደብዳቤ ባይደርሰውም በልቡ ውስጥ አንድ አይነት ስሜት እንደተሰማው ይገባኛል። ልክ እንዲህ አይነት ጥሪ የደረሰው ወይም የሚያውቅ ይመስላል እና የተናገረውን ነገር ዛሬ አብረን እንማራለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እና 8 ጦርነትን በመልካም ተዋግቻለሁ፣ ሩጫን እስከ መጨረሻ ሮጫለሁ፣ ሃይማኖቴን ጠብቄአለሁ። ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶ ይጠብቀኛል። ይህንንም አክሊል ቀን ፈራጅ የሆነው ጌታ በዚያን ቀን ይሰጠኛል። ይህንንም ለእኔ ብቻ ሳይሆን የእርሱን መገለጥ ለሚወዱ ሁሉ ይሰጣቸዋል። ደብዳቤው ሲደርሰው መሄዱን ስላወቀ ጦርነትን በመልካም ተዋግቻለሁ፣ ሩጫን እስከ መጨረሻው ሮጫለሁ፣ ሃይማኖቴን ጠብቄአለሁ፣ ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶ ይጠብቀኛል ይላል። እግዚአብሔር እንዲያስተምረን ሁላችንም ራሶቻችንን ዝቅ አድርገን በትህትና ወደዚህ ድንቅ ወደ ሆነው ጌታ እንጸልይ። እግዚአብሔር አባታችን ሆይ ሁላችንንም በዓላማ በእቅድህ በአንተ ፈቃድ ወደዚህ ዓለም መጣን። እንደ ድንገት በወላጆቻችን የሥጋ ፈቃድ ሳይሆን አንተ አቅደህ ወደዚህ ዓለም እንድንመጣ እንድንወለድ አደረግህ። ጌታ ሆይ እዚህ ዓለም መጥተን በልተን ጠጥተን ገንዘብ አጠራቅመን መኪና ገዝተን ቤት ቀይረን ገዝተን እዚህ ዓላማ እንዳልጠራህን እናምናለን። ከዚህ ከፍ ላለ ነገር ጠርተህናል። አለበለዚያ ትልቅ ኪሳራ ይሆን ነበረ በሕይወታችን። ጌታ ሆይ አንተን አክብረን ለዘላለም ካንተ ጋር እንድንኖር በእቅድህ የፈጠርከን። ጌታ ሆይ 2014ን ዓመተ ምህረት ጨርሰን ወደሚቀጥለው አዲሱ ዓለም ለመግባት ዓመተ ምህረት ልንገባ በራፍ ላይ ነን። ጌታ ሆይ ዛሬ የመጨረሻችን ቀን ቢሆን 2014ን ጥለነው እንደምንሄደው እኛም ደግሞ ይህንን ምድር ጥለን የምንሄድበት ጊዜ ቢሆን ምን እንል ይሆን? ጌታ ሆይ እንደሚገባ ተዘጋጅተን አንተን አውቀን ለክብር ኖረን የጽድቅ አክሊል ተዘጋጅቶልኛል እንላለን ወይስ ወዴት እንደምንሄድ አናውቅም? እግዚአብሔር ሆይ እንግዲህ ምናልባት የመጨረሻ ዕድላችን ይሆናል። በዕድሜያችን ላይ ይህችን ቀን ጨምረህ የሰጠህን ለዓላማህ ነውና ያንን ዓላማ እንድንፈጽም በልባችን ውስጥ የምትናገረውን ነገር እሺ አሜን እንድንልህ እርዳን። ያልተውነው ያልለቀቅነው የያዝነው ነገር ቢኖር መልቀቅ እንዳለብን አስተምረን። እግዚአብሔር ሆይ በመካከላችን አንተ ተመላለስ፣ ተናገረን። በኢየሱስ ክርስቶስ ስም አሜን። ጦርነትን
በመልካም ተዋግቻለሁ። ሩጫን እስከ መጨረሻው ሮጫለሁ። ሃይማኖቴን ጠብቄአለሁ። ሁላችንም የራሳችን የሆነ ፍርሃት አለን። እናንተ የራሳችሁ ፍርሃት እንዳላችሁ ሁሉ እኔም የራሴ የሆነ ፍርሃት አለኝ። የኔ ፍርሃት ከልቤ ነው ነግራችሁ ለማለት ያህል አይደለም። የኔ ፍርሃት የጀመርኩትን መንፈሳዊ ሩጫ በመልካም እጨርሰው ይሆን የሚል ነው ፍርሃቴ። ከዚህ ድንቅ ከሆነው ጌታ ከሕፃንነቴ ወይም ከልጅነቴ ጀምሮ ያገኘኝ ከ50 ዓመት በላይ ከዚህ ድንቅ ጌታ በቅርብ ኖሬያለሁ። አሳድጎኛል። አንዳንዶቻችሁ የታደልኩ አይደለሁም። ምድራዊ አባት የሥጋ አባት በልጅነቴ ስለሞተ እውነተኛ አባት የሆነልኝ ይሄ ድንቅ ኢየሱስ ነው። በዚያ እጅግ በጣም ደስ ይለኛል። አንዴ ወደኋላ መለስ ብዬ ሳስበው ይሄ አምላክ የኔ አባት በሰማይ ብቻ ማየው ሳይሆን በምድራዊ ፍላጎቴንና ችግሬን እያየልኝ የሚያበረታኝና የሚያጽናናኝ የሚያስፈልገኝን የሚሰጠኝ ጌታ ባይኖረኝ ኖሮ ምን ሆን ነበር? እንግዲህ ከዚህ ድንቅ ጌታ ጋር በቅርብ ተራምጃለሁ። ለሁሉ ነገር እሱ ያስፈልገኛል። አለሱ አንድ እርምጃ መራመድ አልችልም። ይሄ ሁሉ ቅርበት ኖሮኝ ወጥቼ ወርጄ ሰብኬ አስተምሬ አገልግዬ በዚህ ደስ ሲለኝ ፍርሃት ደግሞ አለኝ። ፍርሃት ይሄ የጀመርኩትን እንዳማረብኝ ይጨርሰው ይሆን ወይ? እንዳልኳችሁ ይህን መንፈሳዊ ጉዞ የጀመርኩት ገና በልጅነት ዕድሜ እያለሁ ነው። ይህን አዲስ ሕይወት ስጀምር ምን ያህል ዋጋ እንደሚያስከፍለኝ፣ መንገዱ ምን ያህል ጠባብ እንደሆነ አላውቅም ነበር። ከልጅነት ዕድሜ ጀምሮ የሚያውቁኝ አንዳንድ ሰዎች በእምነቴ ምክንያት ጠባዬን የወደዱልኝ፣ መለሰ የያዘው ነገር ጥሩ ነው ግን ይዘልቅበት ይሆን ብለው ይጠይቀዋል። በወጣትነት ዕድሜ ውስጥ ስለነበርኩ ይዘልቅበታል ብለው ያመኑ ብዙዎች አልነበሩ። በእኛ ዘመን 8ኛ ክፍል እንደ ትልቅ የትምህርት ደረጃ ስለሚቆጠር 8ኛ ክፍል ሲደርስ ይተወዋል ያሉ ነበሩ። 8ኛን አልፌ ንግድ ሥራ ትምህርት ቤት ተማሪ ሆኜ ስገባ አሁን መለሰ እምነቱን ይተወዋል ያሉ ነበር። ንግድ ሥራ ትምህርት ቤት ሲጨርስ ደግሞ ስራ ሲይዝ ገንዘብ ሲያገኝ ይተወዋል ብለው ያሉ ነበር። በጌታ ጸጋ ለረጅም ዘመን በክርስትና ሕይወት ቆየሁ። ከዚህ በኋላ ይዘልቅበታል ብለው ሌሎች ባይጠይቁም እኔ ራሴን ስለማላምነው እስከ መጨረሻው ዘልቅ ይሆን ብዬ እጠይቃለሁ። ወገኖቼ መጨረሻዋን ትንፋሽን ተንፍሼ ወደ ጌታ እስከሚሄድበት እስከዚያች ደቂቃ ስንጣሪ ድረስ በመልካም ጀምሬ በመልካም ጨርሳለሁ ብዬ ለመናገር ድፍረት የለኝም። በራሴ አልመካም። ጳውሎስ ቆሜያለሁ የሚል እንዳይወድቅ ይጠንቀቅ ሲል የሰጠውን ማስጠንቀቂያ እኔ በበኩሌ በቀላሉ አላየውም። በመልካም ጀምረው በመልካም ያልጨረሱ በአፍንጫቸው የተደፉ ብዙዎች እንዳሉ እናውቃለን።
አውቃለሁ። በ2014 ዓመተ ምህረት የተመደበልንን ሩጫችንን ልንጨርስ ጥቂት ጊዜ ቀርቶናል። 1 ሰዓት ወይ 2 ሰዓት ይቀረናል። 2014 ሲያልቅ ሩጫዬን እስከ መጨረሻው ሮጫለሁ ማለት አንችልም። እግዚአብሔር ዕድሜ ከሰጠን የ2014 ዓመት ሩጫችን የመጨረሻው አይሆንም። ምርጫችንም ባይሆን የመጨረሻው መጀመሪያ ግን ሊሆን ስለሚችል በጥንቃቄ ልንኖርበት ይገባል። ብዙ ዓመት ከዚህ ድንቅ ጌታ ጋር የሚጣፍጥ ሕይወት ኖሬያለሁ። እንደገና የመኖር ዕድል ቢኖረኝ የኖርኳቸውን ኑሮዎች፣ ዘመኖች ከዚህ ድንቅ ጌታ ጋር እኖር ነበር። ምንም የሚቆረቆረኝ ነገር የለም። ግን ጥያቄ እስከ መጨረሻው ድረስ ዘልቅበታለሁ። በተፈጥሮ ብዙ አልቀናም። ቢሳካለት ሰው ደስ ይለኛል። አንድ ነገር ግን ያስቀናኛል። የሚያስቀናኝ በቀብር ስፍራ የሄድኩ እንደሆነ የሞተው ሰው ሬሳ ሳጥኑ ላይ ሆኖ እንከስኬት ሆኖ ሳየው፣ በተለይ ክርስቲያን የሆነው ዋ በዛ ሰው ቀናለሁ። እንዴት ለመሞት ትቀናለህ ብትሉኝ፣ ይህ ሰው ሩጫውን ጨርሷል። ወደኋላ የመመለስ ፈተና የለበትም። ከጌታው ጋር ገብቷል። ፊት ለፊት ያየዋል። እኔ ገና ሩጫዬን ያልጨረስኩ ስለሆነ እንደዚሁ እንዳማረብኝ ጨርሰዋለሁ ወይስ ደግሞ ሳልጨርሰው ቀራለሁ? ሁላችንም የምንጠይቀው ነገር ነው። የዛሬ ዓመት 2015 አልቆ እኔና እናንተ ሩጫችንን ከጨረስን ጌታ ካልመጣ ወይንም ደግሞ ደርሶ ካልሄደን ዋው 1 ዓመት ወደዚያ ወደ መቃብራችን እየተጠጋን ነው። ወደ እሱ እየቀረብን ነው። የተለያየ ነገር በጥሩ ጀምሮ በጥሩ ሳይጨርሱ ያቆሙ ብዙ ሰዎች አሉ። በሕይወታቸው ብዙ ነገር በጥሩ ጀምሮ በጣም በጥሩ ያልጨረሱ አሉ። ያልጨረሱት አንዳንዶቹ ከራሳቸው ድካም የተነሳ ሲሆን፣ ሌሎች ደግሞ ከነርሱ ቁጥጥር ውጭ በወጣ ምክንያት የጀመሩትን ነገር ሳይጨርሱ ቀርተዋል። ትምህርት ጀምረው በጥሩ ሁኔታ እየሄደላቸው ድንገት በመካከል በግል ስንፍና ወይም እንደሚገባው በመታገል ፈንታ ጊዜያዊ ምቾታቸውን በመምረጥ ዳር ሳያደርሱ በመቅረታቸው የቀሩ አሉ። በጋብቻ ዓለም ጥሩ ትዳር መስርተው አብረው በመቆየት 60፣ 50፣ 40 ዓመት የጋብቻ በዓላቸውን ያከበሩ ሰዎች እንዳሉ ሁሉ ጥቂት ከኖሩ በኋላ ትዳራቸውን ያፈረሱ ብዙዎች ናቸው። ጥሩ ጀምሮ የሰርጋቸው ዕለት እንዴት ያምርባቸዋል! ሙሽራው ማማሩ፣ ሙሽሪት ማማሩ ሌላ ነው። ግን ጊዜ አልፎ ጊዜ ሲለወጥ፣ ቀን አልፎ ቀን ሲለወጥ እነዚያ ፍቅረኞች እሳትና ጭድ ሆነው እንዳማረባቸው ያልጨረሱ የማይጨርሱ ብዙዎች ናቸው። እኔና እናንተ በዘመናችን ብዙ ጓደኞችን የሚወዱንና የምንወዳቸውን ወዳጆች አፍርተናል። ይሁን እንጂ በተለያየ ምክንያት ወዳጅነታችን እስከ መጨረሻው ድረስ አልዘለቀም። አንዳንዶች አንዳንድ ነገር ጀምረው ሳይጨርሱ በመቅረታቸው እንደ ውስጥ እግር እሳት የሚያንገበግባቸው አሉ። አሁን የሚኖሩትን ኑሮ እያዩ ምን ነው ዛሬ የኩልነት ስራ አልሰራም ነበረ፣ ያኔ ጥርሴን ነክሼ በማር ኖሮ ዛሬ የኩልነት ስራ አልሰራም ነበረ፣ ጥርሴን ነክሼ በኃይል ተሯሩጬ ደክሜ በማር ኖሮ እያሉ የሚያንገበግባቸዋል። ብዙ ቅርም ይላቸዋል።
ጀምረው ስላልጨረሱ እንግዲህ ወገኖች ምድራዊ የሆነውን ነገር ጀምረን ባለመጨረሳችን የሚደርስብን ጉዳት ጊዜያዊ ኪሳራ ነው። መንፈሳዊው የሆነውን ነገር ጀምረን ባንጨርስ ግን የሚደርስብን ጉዳት ከፍተኛና ዘላለማዊ ነው። ይሄ በስጋዊው ዓለም ነው። በመንፈሳዊ ዓለም ጥሩ ጀምሮ በጥሩ ያልጨረሱ ብዙዎች ናቸው። ሩጫ የሚወዳደሩ ወይም ውድድር የተሰለፉ ሩጫቸው ስኬታቸው የሚመዘነው በሩጫቸው መጀመሪያ ላይ ሳይሆን መጨረሻው ላይ ወይም መግቢያ ነው። ለዚህ ነው የሚያሳስበኝ። ጥሩ ጀምሬያለሁ፣ ብዙዎች አድንቀውኛል። በልጅነቴ ስለጀመርኩት እየተመረኩ በጎረቤት ነው ያደግኩት። ቅሩም ድንቅ ነው። ግን ጥያቄ እሱ አይደለም፣ አጀማመሪ አይደለም፣ መሀል ላይ የምሰራው አይደለም፣ ምን ያህል ሰብኬያለሁ አይደለም፣ ግን ጨርሰዋል። አንዳንድ የቅርብ ጓደኞቼ መለሰ ብዙ ሰብካት፣ ብዙ ነፍሳት፣ ብዙ አክሊል አለ፣ አሁን በቃኝ ብትል እንኳን ላንተ ግሩም ነው ይላል። አይመስለኝም። እግዚአብሔር በትላንት ነው አይመስለንም፣ በዛሬው ነው የሚመስለን። ጥሩ ጀምሮ መሀል ድረስ ጥሩ ሮጠው መጨረሻው መግቢያው ላይ ግን ቀድመው ካልገቡ በሩጫቸው አሸናፊዎች አይባሉም። መንፈሳዊ ሩጫም ከዚህ የተለየ አይደለም። በመንፈሳዊ ሕይወታቸው በጥሩ የጀመሩ እግዚአብሔር በሚያስደንቅ ሁኔታ በሕይወታቸው የተጠቀመባቸው ወደፊት የት ይደርሳሉ ተብለው በማለት ይጠበቁ የነበረው መጨረሻቸው እንዳጀማመራቸው ያልሆነላቸው እንዳሉ ሁላችንም እናውቃለን። አጀማመራቸው ድንቅ ሆኖ እግዚአብሔር ብዙ ተጠቅሞባቸው ብዙ ነፍሳት ወደ ጌታ መንግሥት አስገብተው መካከል ላይ ግን የተበላሸባቸው ብዙ መንፈሳዊ መሪዎችን እናውቃለን። ከቢሊ ግርሃም ጋር የቅርብ ጓደኛ የነበረ ከቢሊ ግርሃም ከፍተኛ የበለጠ ነፍሳት ያድናል ወይም ያመጣል የሚባል ሰው ነበረ። ጥሩ ጅማሬ ዓለም ያደነቀው ሰው ነው። አሁን ካናዳ ነው የሚኖረው። 92 ዓመቱ ነው። መሀል ላይ ሲደርስ ይህን የጀመረውን ቆንጆ ሩጫ እግዚአብሔር እንደህና ሰምቶታል። ይህ ሰው ወዶ አይደለም ሲሰብከው ሲያስተምረው የኖረው ነው። ጋዜጠኛ መጥቶ ይህንን እግዚአብሔርን ልትከዳው የቻልከው ለምንድን ነው ብለው ሲጠይቁት ይስመለጠ የሰጠው መልስ መጽሔት ነው አለ። መጋዚን ምንድን ነው መጋዚን? እዚያ መጽሔት ላይ ያየሁት አንዲት እናት ሊሞት የደረሰ ከሳ የወደቀ ሊሞት የደረሰ ሕፃን ልጅ ታቅፋ ወደ ሰማይ ታያለች። የምትለው እግዚአብሔር ሆይ ዝናብ ካላክህ ይሄ ሕፃን ልጅ በእጄ ሊሞት ነው እያለችው ያ ፎቶግራፍ ያ ስዕል እኔን ለወጠኝ አለ። እግዚአብሔር አለ እንደሚባለው ቢኖር ኖሮ የዚችን ሴትዮ ጥያቄ ይመልስ ነበር። አንድ ጥሩ ትልቅ መጽሐፍ ጽፏል። እግዚአብሔርን ለምን ደህና ሰንብት እንዳልኩት በ90 ዓመቱ ሰው መጥቶ ጋዜጠኛው ሲጠይቀው አሁንስ ልትሞት ተቃርበሃልና ወደ ድሮ ለመመለስ አታስብም? አትጨነቅም? ሲመልስ በሌለ ነገር አልጨነቅም። ያ ትልቅ ነገር እኔን አንቀጠቀጠኝ። የዛ ሰው በእውቀቱ የላቀ ነው። በማስተማር በአገልግሎቱ የተደነቀ ሰው ነው። ወደ ሞት አጠገብ ቀርቦ እንኳን ዘላለማዊ ነገር አስፈራውም። አእምሮ ተቆልፎበታል።
እንደነዚህ አይነት ታላላቅ የእግዚአብሔር ሰዎች ይህን የጀመሩትን ነገር ቆንጆ አድርገው መጨረስ ካቃታቸው ይህ ደግሞ ከዚያ ነቁጥ ማከል እንዴት በሙሉ ልቤ ጨርሳለሁ እያካክ ይዘራፍላል። ለዚህ በመንቀጥቀጥ ነው ይህንን የምናገረው። እንዴት የታደሉ ሰዎች ናቸው ከዚህ ከሚያስደንቀው ጌታ ጋር ተጣብቀው እስከ መጨረሻው ድረስ አገልግሎታቸው ሳይበላሽባቸው ጌታቸውን እንዳስከበሩ የሚሞቱ የሚሞት ያለ ሩጫቸውን በጥሩ ከጨረሱ ሰዎች መካከል ሁላችንም የምናውቀው ሐዋርያው ጳውሎስ ፊት ለፊት ከክርስቶስ ጋር ከመገናኘቱ በፊት ክርስቶስንና መስቀሉን የሚጠላ የክርስትና እምነት ተከታዮችን የሚያሳድድ ሰው ነበር። አንድ ቀን በደማስቆ መንገድ ላይ ኃያሉ ጌታ ተገናኝቶት አቅጣጫውን አስቀየረው። ከዚያን ቀን ጀምሮ ታማኝና ብርቱ የክርስቶስ ወታደር ሆነ። ጳውሎስ በመከራ ውስጥ ሲያልፍ ወደኋላ እንዳይመለስ ካደረጉት ምክንያቶች መካከል አንደኛው አልፎ የመጣበትን ድልድይ ያቃጥሎ ምንም ሳያስቀር ሕይወቱን ሙሉ በሙሉ ለጌታው በመስጠቱ ነው። ጌታን እንዳገኘ ለአሮጌው ሕይወቱ ሲሞት በተለወጠ ሕይወቱ ግን ለክርስቶስ ሕያው ሆኖ መኖር ጀመረ። በምድራዊ ነገር አልተጠላለፈም። ወዲያው ብርቱ የክርስቶስ ወታደር ሆነ። በዘመኑ ያለነው ክርስቲያኖች ወገኖቼ ወደ ኋላ የምንመለሰው የጀመርነውን ሩጫ በጥሩ መጨረስ የሚያቅተን ውሃ ቅዳ ውሃ መልስ ክርስትና የምንኖር በዓለም ውስጥ በብዙ ነገር ተጠላልፈን በመሆናችን መልቀቅ ያቃተን አንዳንድ ነገር ስላለን ጳውሎስ እዚህ ጫፍ ላይ የደረሰ ይመስለኛል። መጽሐፍ ቅዱስ አይናገርም ምን ጊዜ በመቼው የትኛው ዕድሜ ላይ ሆኖ ይህንን ቃል እንደተናገረ አናውቅም፣ ግን መጨረሻው ላይ እንደደረሰ እናያለን። በመልካም ተዋግቶ አሸንፏል። አንደኛ ጳውሎስ ከራሱ ጋር ታግሎ አሸንፏል። እኔና እናንተ ያለብን ጦርነት ትግል ከውጭ ካለው የበለጠ ውስጣችን ያለው ትግል ይበልጣል። ጳውሎስ ከውድድር ውጭ ሊያደርጉት የሚችሉ ብዙ ነገሮች በሕይወቱ አጋጥሞታል። ቀላል የክርስትና ሕይወት አልኖረም። ከሥጋ ምኞት፣ ከዓይን አምሮት ፈተና ነፃ አልነበረም። እኔና እናንተ ዛሬም በየቀኑ ሁልጊዜ በውስጣችን ጦርነትና ትግል አለብን። የክርስትና ሕይወት ቀላል አይደለም። በቅድስና ለመኖር የሚፈልግ ሰው ቀላል አይደለም። የመስቀል ሕይወት ነው። ጳውሎስ ሥጋ ለባሽ ስለሆነ ከዚህ ሁሉ ነፃ ሆነ ማለት አይደለም። ቢሆንም ሩጫውን አላደናቀፈበትም። ውሳኔውን ሲገልጽ እንደዚህ ይላል። ሮሜ ምዕራፍ 7 ቁጥር 17 ላይ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ባለስልጣኖችም ቢሆኑ አሁን ያለው ቢሆን በኋላ የሚመጣውን ቢሆን የሰማይ ኃይሎችም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ማንኛውም ፍጥረት ቢሆን በጌታ በኢየሱስ ክርስቶስ ከተገለጠልን ከእግዚአብሔር ፍቅር ሊለየን የሚችል ምንም ነገር እንደሌለ እርግጠኛ ነኝ ይላል። ይህ የጳውሎስ አነጋገር ትምክህተኛነቱን ሳይሆን
ቆራጥ የሆነ ውሳኔውን ያሳያል። ይህንን ያለው ጳውሎስ ከዘመኑ ክርስቲያን ጋር ሲወዳደር ከዚህ በፊት ካልነገርኳችሁ የነገረ መለኮት ሊቃውንቶች እንደሚሉት አንድ ሐዋርያ ጳውሎስ የዘመኑ 10,000 ክርስቲያን ያክላል። ይሄ ታላቅ የሆነ የእግዚአብሔር ሰው የራሱን የግል ሕይወቱን ታግሎ ነው ያሸነፈው። ውጪ ካለው ጦርነት ከውጪ ከሚመጣው ይበልጥ ከውስጣችን የሚመጣው ጦርነት ይበልጣል። ወገኖቼ እኔና እናንተም የጀመርነውን የክርስትና ሕይወት በጥሩ ሁኔታ እንዳንጨርስ የሚያደርገን ብዙ ትግሎች፣ ብዙ ፈተናዎች ያጋጥሙናል። በውስጣችን የማያቋርጥ ትግል በየቀኑ በየሰዓቱ እፎይ የማንልበት ሕይወት ነው ያለ። የመጨረሻዋን እስትንፋስ ስንተነፍስ ኢየሱስን ልክ መስቀሉ ድረስ እስኪደርስ ድረስ ከተንጠለጠለም በኋላ እንዳልተወው ውረድ እስኪለው ድረስ እኔና እናንተንም ደግሞ እስከ ሕይወታችን የመጨረሻዋ ደቂቃና ሰኮንድ ድረስ አይተውም። ትግላችን አንዴ አያበቃም። ስለዚህ እኛም የጀመርነውን በመልካም መጨረስ እንድንችል እንደሚገባ መታገል አለብን። ከራሱ ጋር እንደታገለ እኛም በውስጣችን የዓይን አምሮት፣ የሥጋ ፍትወት ከዚህ አይነት ነገሮች እኔና እናንተ በቅድስና ጌታችንን ለመጠበቅ ሁልጊዜ በትግል ውስጥ ማለፍ አለብን። ሁለተኛ ጳውሎስ ወንጌልን ከሚቃወሙ ሰዎች ጋር ታግሎ አሸንፏል። ታማኝነቱን ያወቁ ሁሉ ሊያደናቅፉት በመንገዱ ላይ መሰናከል፣ መልካም ምስክርነት እንዳይኖረው ዝናውን ለማበላሸት፣ ተስፋ ለማስቆረጥ ከፍተኛ ችግር ያደረሱበት ነበሩ። ይሁን እንጂ አልተሸነፈላቸው። ሐሰተኞች ወንድሞች ይዋጉት ነበር። ከጦርነት ያረፈበት ጊዜ አልነበረም። ይሁን እንጂ እጁን ለጠላት አልሰጠም። እኛም የጀመርነውን በመልካም መጨረስ እንድንችል እንደሚገባው መታገል አለብን። ትግላችን ከዓለማውያኖች ብቻ አይደለም። ትግላችን ከሩቅ ሰዎች ሳይሆን ከቅርብ በእግዚአብሔር ቤት ውስጥ አሉ የሚባሉ ሰዎች አበሻ መቅደም ሲያቅተው ይጠልፋል እንደሚባለው እነዚህ ሰዎች መቅደም ሲያቅታቸው የሚጠልፉ፣ ስም የሚያጠፉ፣ የሚያጎድፉ፣ አገልግሎት ለማበላሸት ለአንድ መንግስት ለአንድ ጌታ ማገልገላችንን የረሱ ግን ሊያደናቅፉ ሊጠልፉ የሚሞክሩ ብዙ አሉ። ብዙ ምርር ብሏቸው የያዙትን እርግፍ አድርገው ጥለው ከእግዚአብሔር ቤት ከአገልግሎት የኮበለሉ ሰዎች አሉ። ጳውሎስም አልፎበታል፣ ግን አልተሸነፈላቸው። እኛም ሩጫችንን በጥሩ ሁኔታ ለመጨረስ ከፈለግን ከውጭ የሚመጣው ጠላታችን ብቻ ሳይሆን ከዚሁ ከቅርብ ያለው ነገር እንዳይጥለን ልንታገል ይገባል። ጳውሎስ በትግሉ ያሸነፈ ብቻ ሳይሆን ሩጫውንም በጥሩ የጨረሰ የእግዚአብሔር ባሪያ ነው። ጳውሎስ ሩጫዬን ጨርሻለሁ ሲል የክርስትና ሕይወት የሩጫ ሕይወት እንደሆነ ሲገልጽ ነው። ሩጫውም ያጭር ሩጫ 100 ሜትር ዳሽ አይደለም፣ ማራቶን ነው። ብዙ መሰናክል አለበት። በመንፈሳዊ ሕይወት የሩጫ ሕይወት ሲሆን ሁልጊዜ አንድ አይነት አይደለም። አንዳንድ ጊዜ በኃይል እንሮጣለን፣ መሮጥ ሲያቅተን ቀስ እያልን እንራመዳለን። መራመድ ሲያቅተን በጉልበታችን እንፏቀቃለን። ስንወድቅ ደግሞ እሱ ብድግ ብሎ ያነሳናል።
አንድ ጊዜ ሮጠን የምንጨርሰው አይደለም። ከ50 ዓመት በላይ ሮጫለሁ። በዚህ ቀላል ሮጫ አይደለም። ወጣ ገብ ጫካ ብዙ ነገር ያለበት ነው። አንዳንድ ጊዜ ደግሞ በከንቱ የምንሮጥበት ጊዜ አለ። የበለጠ መንፈሳዊ ሆነን ጌታን የበለጠን ያገለገለን እየመሰለን በከንቱ የምንሮጥበት ጊዜ አለ። ያ ብቻ አይደለንም። ጳውሎስም ይናገራል፣ አነብላችኋለሁ። አንዳንዴ ወደፊት በመሮጥ ፈንታ ወደ ኋላ የምንሮጥበት ጊዜ አለ። በማደግ ፈንታ የቀረጨጭን የምንሄድበት ጊዜ አለ። ስለዚህ ሁል ጊዜ ራሳችንን መመርመር መጠየቅ አለብን። ጳውሎስ ራሱን የሚመረምር ሰው ነበር። ምን ይላል? ገላትያ ምዕራፍ 2 ቁጥር 2 ላይ ምናልባት በከንቱ እንዳልሮጥ ይገባኛል። አሁን በዚህ አገልግሎት ዘመኔ ብዙ ሮጫለሁ። ይሄ ሁሉ ኪሳራ የሆነ ፋንድያ የማይረባ ነገር ለግል ክብርና ለራስም ዝና ከሆነ ኪሳራ ነው። እንዴት ያሳዝናል። እንደ ሌሎች ጓደኞቼ እንኳን ቦጊ አላልኩም። ከልጅነቴ ጀምሮ ጌታን ስላወቅኩ የኛ ዘመን ቦጊ ነበር የሚባለው። ዛሬ ምን እንደሆነ እንጃ። እንግዲህ ያንን እንኳን አላልኩም። እንደዚህ አይነት መስዋዕት ያለው ነገር ህይወት ኖሬ ግን በከንቱ ሮጬ እንደሆነ ማይረባ ነገር፣ ፋንድያ ያልሆነ ነገር፣ ለሰዎች ጭብጨባ፣ ለሰው ክብር፣ ለጊዜያዊ ብልጽግናና ገንዘብ ኖሬ ቢሆን እንዴት አይነት የሚያሳዝን ኪሳራ ነው። ያለ አግባብ ነው የሮጥኩት ማለት ነው። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆነ ይላል። በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው ይላል ጳውሎስ። ስለዚህ የሰራሁት ነገር የምሮጠው ሩጫ ከንቱ እንዳይሆን ራሴን እመረምራለሁ። ወገኖቼ ሁላችንም ራሳችንን ልንመረምር ይገባል። የዕብራውያንን መጽሐፍ የጻፈው ሰው ማን እንደሆነ አይታወቅም። ሩጫችን እንዴት መሮጥ እንዳለብን ይመክረናል። ዕብራውያን ምዕራፍ 12 ቁጥር 1 እንደዚህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንም ራስና ፍጻሜው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ። ጳውሎስ ገድሉን ታግሎ አሸንፏል። ሩጫውን ሮጦ ጨርሷል። አሁን ደግሞ ሃይማኖቱን ጠብቋል። ጳውሎስ እምነቱን እንዲጥል ሊያደርጉ የሚችሉ ልዩ እንቅፋቶች አጋጥመውታል። የያዘውን እምነት ወይም ሃይማኖት እንዲጥል በብዙ መከራ ውስጥ አልፏል። በደከመበት እርሻ ላይ አረም እንግዳ ትምህርት እየዘሩ ፍሬ ሊያሳጡት በሚሞክሩ እንግዳ ትምህርት በሚያስተምሩ አስተማሪዎች ግፊት ደርሶበታል። ቤተ ክርስቲያን ውስጥ ተቀምጠው እውነተኛ ሐዋርያ አይደለም፣ ስብከቱ ኃይለኛ አይደለም፣ በመንፈስ ቅዱስ ግለናል በሚሉ አንዳንዶች አማኞች በቋንቋ አይናገርም ብለው ተችተውታል። ይሁን እንጂ ትንሽም ነቅነቅ አላደረጉትም። ከመጨረሻው ጠርዝ ላይ ስለደረሰ ልቡ በደስታ ተሞልቶ አሁን ዋይ ያለ እያዘነ ሳይሆን ሃይማኖቴን ጠብቄያለሁ ሲል እንሰማዋለን። የታደለ ሰው ጳውሎስ እኔ ግን መስዋዕት ለመሆን ተቃርቤያለሁ፣ ከዚህ ዓለም ተለይቼ የሚሄድበት ጊዜ ደርሷል አለ እንጂ ወይኔ ዘመኔን በከንቱ አሳለፍኩት ብሎ አልተጸጸተም።
ወደፊት የሚጠብቀውን ብድራቱን ተመልክቶ ሩጫዬን እስከ መጨረሻው ሮጫለሁ፣ ሃይማኖቴን ጠብቄአለሁ፣ ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶ ይጠብቀኛል። ኢትዮጵያ ውስጥ ከ40 ዓመት በላይ ሚስዮናዊ ሆነው ያገለገሉ ለረጅም ጊዜ የማውቃቸው ሰው ቆንጆ የክርስትና ሕይወት ጥሩ አገልግሎት አገልግለው ጊዜያቸው ሲደርስ መጥሪያው ደርሷቸው መጥሪያውን ተቀብለው ወደ ጌታቸው ሊሄዱ ጥቂት ደቂቃ ሲቀራቸው ሆስፒታል ልጠይቃቸው ሄድኩ። በጥቂት ደቂቃ ውስጥ የሚሞቱ ሰው ናቸው። በሩን ከፍቼ እሳቸው ያሉበት ክፍል ውስጥ ስገባ ፊታቸው እንደ ፀሐይ ያበራ ፈገግ ብለው ወደ ላይ እየተመለከቱ መለሰ አሉኝ። እኔ ካንተ ቀድሜ አሁን መሄዴ ነው። አሁን ቀይ መብራት ነው የሚታየኝ። ከቅርብ ጊዜ በኋላ ግን አረንጓዴው ሲበራ መሄዴ ነው። ቀድሜ ጌታዬን ላየው ነው። እኔ ተሰናብቻቸው ከወጣሁ ግማሽ ሰዓት ባልሞላ ጊዜ ወደ ጌታ ሄዱ። እኚህ ሰው ሩጫቸውን ጥሩ አድርገው ጨርሰው የሚሰማቸው ደስታና በፊታቸው ላይ የሚነበበው ፈገግታና ብርሃን ልዩ ነበር። እኔም እንደዚህ ሆን ይሆን? እግዚአብሔር እንደሚነግረኝ አውቃለሁ፣ ተስፋ አረጋለሁ። እኔ እግዚአብሔር ነገረኝ የሚባለው ነገር ብዙም አላዘወትርም እና ምናልባት ጊዜ ሲደርስ መሄጃዬ ሲደርስ ምናልባት ይነግረኝ ይሆናል። ሲነግረኝ ምንድነው ማረገው? ምናልባት ከናንተ ውስጥ እኔ ቀብር ስርዓት ላይ የምትገኙ ካላችሁ የታገልኩትን ትግል ጽፌ አዘጋጅቼ ሬኮርድ አድርጌ ከተናጋሪዎቹ አንደኛው እኔ እሆናለሁ እና በዛን ጊዜ ያለውን ታሪክ ሁሉ ነግራቸዋለሁ። እንዴት ትልቅ ዕድል ነው! ሩጫን በጥሩ ሁኔታ መጨረስና ይህንን የምንናፍቀውን አምላክ በቆንጆ ሕይወት መጠበቅ። ጉድፍ ሳይኖር አገልግሎታችን በሕይወታችን የተደበላለቀና ምስቅልቅሉ የወጣ ክርስቲያን የማይመስል ሕይወት ሳንኖር የጠራ ሕይወት ኖረን መጨረሻ ድረስ መድረስ እንዴት ድንቅ ነው! እኛስ መጨረሻ ምን ይሆን? ጳውሎስ መጨረሻውን መቃረቡን ያውቃል። ከዚህ ዓለም ተለይቼ የሚሄድበት ጊዜ ደርሷል እያለ አይደለም፣ በፈገግታና በደስታ ነው። ጦርነትን በመልካም ተዋግቻለሁ፣ ሩጫዬን ጨርሼአለሁ፣ ሃይማኖቴን ጠብቄአለሁ ይልና ከእንግዲህ ወዲህ የጽድቅ አክሊል ተዘጋጅቶ ይጠብቀኛል እንዳለው እኛስ ማለት እንችላለን ወይ? መለሰ እንኳን ደህና መጣ ብሎ በራፍ ላይ የድንቅ ጌታ ይቀበለኛል ወይ? አንዳንዶቻችን ምንም አይነት ማስጠንቀቂያ ሳንሰማ ድንገት ወይም ክርስቶስ ድንገት ሞት ይመጣል ወይም ክርስቶስ ይመጣል። ጌታችን በምን ሰዓት እንዲመጣ አይታወቅምና እንግዲህ ንቁ ይላል ማቴዎስ 24:42 ላይ። ማናችንም ባለን ኃይልና ጉልበት አንታመንም። ምክንያቱም በጥሩ ጀምሮ በጥሩ ያልጨረሱ እንዳሉ እናውቃለን ብያለሁ። ሩጫችንን እስከ መጨረሻው በመሮጥ ፈንታ ከሩጫው ብንወጣ ወይም ወደ ኋላ ብናፈገፍግ የጌታችንን ልብ ቅር ይለዋል። ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላትም ይላል ዕብራውያን ምዕራፍ 10 ቁጥር 38። እንግዲህ የጀመረውን በጥሩ የሚጨርስ በስጋዊም ሆነ በመንፈሳዊ ነገር ላመነበት ጸንቶ የሚቆም
የጀመረውን አጥብቆ መያዝ የሚችል በተለይ እጁን የማይሰጥ ሰው ሁልጊዜ ተሸናፊ አይሆንም። አሁን እንግዲህ እዚህ ላይ አንጠልጥዬ በተዋችሁ ብዙ ማረዳኋችሁ። የጀመርነውን ለመጨረስ ምን ማድረግ አለብን ብላችሁ መጠየቅ አለባችሁ። የጀመርነውን አሁን እንዳማረብን እንደወደድነው ከዚህ ጌታ በጥሩ እንድንጨርስ ምን ማድረግ አለብን? 1 3 4 ነገር ጣል ላድርግላችሁና አቋጫለሁ። አንደኛ፣ የጀመርነውን ለመጨረስ ራሳችንን በጥንቃቄ እንመርምር። ይህ ከሁሉም የሚበልጥ ነው። ሁለት አይነት ኑሮ የሚኖሩ ክርስቲያኖች አሉ። የዘመኑ ክርስቲያን በጣም ክርስትና በጣም አሳሳቢ ነው ወገኖቼ። እንዲሁ በቀላሉ ችላ የምንለው አይደለም። አጨብጭበን ሆ ብለን የምንወጣው ይመስለናል። የክርስትና ሕይወት ዛሬ በጣም የሚያሳዝነው ገለባ የሚበሉ አረፋ የሚጠጡ ክርስቲያኖች የበዙበት ዘመን ስለሆነ የሚያጸናቸውና የራሳቸውን የግል ሕይወታቸውን እንዲመረምሩ የሚያረጋቸው ነገር የለም። አባብሎና ትሆናለህ፣ እንዲህ ትሆናለህ፣ ትበለጽጋለህ፣ እንዲህ ይሆናል ብለው መስቀል የሌለበት ክርስትና እንድንኖር የሚያረጉበት ጊዜ ስለሆነ በጥንቃቄ ራሳችንን መመርመር አለብን። ያለምንም ችግር እሑድ ዕለት መድረክ ላይ ወጥተው ምንም ሳይቆረቁራቸው ይሰብካሉ። ትዳር ኖሯቸው በጎን ሌላ ቅመጥ ሴት ያኖራሉ። ምግባረ ብልሹነት የሚታይባቸው ሰዎች በሕይወታቸው በጎነትን ማፍራት፣ ክርስቶስን መምሰል አይችሉም። ይህንን ራሳችንን መርምር። የሌላውን ሰው ሕይወት አይደለም፣ የግል ሕይወታችንን ሩጫችን በከንቱ እንዳይሆን። ፍርሃት ምን እንደሆነ ታውቃላችሁ? ውጪ ካለው የበለጠ ቤተ ክርስቲያን ውስጥ ያለው ያልዳኑ ሰዎች የበዙበት ይሆናል። እኛም እናጠራቅማችሁ ለገሃነመ እሳት ማቆየት እንዳይሆን። በጣም ደስ የሚለኝ ቁጥራችሁም ብዙ አይሁን እንጂ ጥሩ ነገር እየተመገባችሁ ስለምታድጉ በዚህ ደስ ይለኛል። ተስፋዬን የመሰለ አገልጋይ ስላላችሁ። የመንፈስ ቅዱስ ፍሬ በሕይወታችን መታየት የሚችለው ከእግዚአብሔር ጋር የተቀራረበ ግንኙነት እንጂ እኛ ራሳችን በለመለወጥ የምናገኘው አይደለም። ኃጢአትን ለረጅም ጊዜ ደብቆ መኖር አይቻልም። አንድ ቀን ኃጢአታቸው ይገለጽና ከተኙበት ተቀስቅሰው ይነሳሉ። አንዳንድ ሰዎች ኃጢአት ግልጥ ነው፣ ቀድሟቸው ወደ ፍርድ ይሄዳል። የሌሎች ሰዎች ኃጢአት ግን ከኋላቸው ይከተላቸዋል። እንዲሁም መልካም ሥራ ግልጥ ነው፣ ግልጥ ያልሆነውም እንኳ ተሰውሮ አይቀርም ይላል ጳውሎስ ለጢሞቴዎስ የጻፈለት 1ኛ ጢሞቴዎስ ምዕራፍ 5 ከቁጥር 24 እስከ 25። የአንዳንድ ሰዎች ኃጢአት ግልጥ ነው፣ ቀድሟቸው ወደ ፍርድ ይሄዳል። የሌሎች ሰዎች ኃጢአት ግን ከኋላቸው ይከተላቸዋል። እንዲሁም መልካም ሥራ ግልጥ ነው፣ ግልጥ ያልሆነም እንኳ ተሰውሮ አይቀርም ይላል። ሰውየው መጠጥ ቤት ከአምሽቶ ስክር ብሎ ወደ ቤቱ መጣ። ሚስቱ ልብሱን አውልቃ ካስተኛችው በኋላ ከተኛበት አልጋ አጠገብ ተንበርክካ ስሙን ጠርታ ልጸልይልህ ብላ ጠየቀችው። ራሱን በማነቃነቅ ፈቃደኝነቱን ሲገልጽላት ጌታ ሆይ ሰክሮ ለተኛው ባሌ እጸልያለሁ ብላ መጸለይ ስትጀምር ጸሎቷን አቋርጦ መስከሬን አትንገሪው አሞት ነው በይ።
መስከሬን አትንገሪው አሞት ነው በይው አላት። ታሪኩ ስለሚያስቅ ቀልድ ይምሰል እንጂ ብዙዎች ይህን ሰው ይመስላሉ። ቤተ ክርስቲያን ውጭ አይደለም የምናገረው፣ ክርስቲያኖችን ነው የምናገረው። ሕይወታቸውን የሰሩትን ኃጢአት ከእግዚአብሔር ለመደበቅ የሚሞክሩ አሉ። ዘራፍ እያሉ ሳይሆን በመጋዝ ተሰንጥቀው በእሳት ተቃጥለው በአንበሳ ተበጫጭቀው እንደዛ አርገው ነው ለእኔና ለእናንተ ወንጌልን ያቀበሉ። ታዲያ እኔና እናንተ ይህንን ወንጌል ርካሽ አድርገነው ምንም ነገር እንደሌለበት ወያ ብቻ የበዛበት አድርገን ለማድረግ ብንሞክር የጀመርነውን ለመጨረስ አቋራጭ መንገድ እየወሰድን ነው። አቋራጭ የለም። አንዳንድ ችግር ሲያጋጥማቸው ጸንተው በመቆም መውደቅም እንኳን ቢሆን ከውድቀታቸው ትምህርት በመማር ፈንታ ከሁኔታው ሸሽተው ለማምለጥ የሚሞክሯል። እግዚአብሔር ሆን ብሎ እኔና እናንተ አስቸጋሪ ሕይወት ውስጥ ያሳልፈናል። ይሄ የእሱ ፕሮግራም ነው። ይሄ የእሱ ፕሮግራም ነው። አንዳንድ ሕይወታችሁን ስታዩት ለምንድን ነው እኔ በመከራ ውስጥ ማልፎ በችግር ውስጥ ማልፎ ብላችሁ የምትሉት ጌታ ኢየሱስ ነፍሱ እስኪወጣ ድረስ ስለሚወዳችሁ። ዝም ብለን ተጨማልቀን የማይነካውን ነክተን የማይደረገውን አድርገን የዘላለም ሕይወታችንን እናጣለን። ሌሎቻችን በቀላሉ አንነቃ። ብዙ መነቅነቅ ያስፈልጋል። ከልጆቻችን መካከል እንቅልፍ ሲይዛቸው ምንም ብታረጓቸው ተነስተው አንስታችሁ ሌላ ቦታ ብትጥሏቸው የማይነቁ ልጆች አሉ። እናንተ ምናልባት እንደዛ ነው። እግዚአብሔር ቤት ውስጥ ክርስቲያኖች ምንም ቢያረግ ብንሆን እንደተኛን ከተኛንበት ማንነቃ ባለን ምቾት ውስጥ ብቻ ረክተን ሰክረን ቁጭ ብለን ምንም ነገር የማይነቀንቀን መልአክ መጥቶ ቢሰብክልን ማንነቃነቅ ሰዎች አሉ። ስለዚህ ይወደናል እና ግድ እንዲቆነጥጠን ያደርጋል። አንዳንድ ነገር በሕይወታችን እንዲገጨን ያደርጋል። ይህን የሚያደርገው ስለሚወደን ነው። ያለፍኩባቸውን ወይም የማልፈውን ነገር አንዳንዱን እያስታወስኩ ይሄ ነገር በእኔ ሕይወት ባይደርስብኝና ባልሆን ምን አይነት መለሰ ይወጣኝ ነበር? ምን አይነት መለሰ እሆናለሁ? አሁን የሆንኩትን እሆናለሁ ወይንስ ደግሞ ሌላ መለሰ ይወጣኝ ነበር? ያ ያለፍኩበት መንገድ እኔን ሰርቶኛል፣ ይሰራኛል። አቋራጭ መንገድ የለውም። መለሰ ማገልገል ከፈለግ ይሄ ነው። ራስህ ላይ አተላ እንዲፈስብህ አደርጋለሁ። ያንን ችለት ቆማለሁ። ያ እኔና እናንተ ሊሰራ ነው ያመጣውን እግዚአብሔር በዚያ ተፈናጥረን ያ ነገር ሳይነካል ፍንጥር ብለን እንድንሄድ ለመሄድ እንሞክራለን። አቋራጭ መንገድ አይሰራም። የጀመርነውን በጥሩ ለመጨረስ አቋራጭ መንገድ አንውሰድ። በጥሩ ለመጨረስ የሚፈልጉ ስለነገው ማሰብ አለባቸው። ካለፈው ስህተትም ሆነ ስኬት ለመማር ወደኋላ መለስ ብለው መመልከት ይጠቅማል። ይሁን እንጂ በጥሩ ለመጨረስ ስለነገው ማሰብ አለብን። ሶስተኛ፣ የጀመርነውን ለመጨረስ በአቋማችን እንጽና። ደጋግሜ እንዳልኩት የክርስትና ሕይወት ብዙ ትግል፣ ብዙ መከራ ያለበት ነው። አንዳንድ የዘመኑ ሰባኪዎች ክርስትናን መስቀል አልባ አድርገው ያቀርቡት እንጂ መንገዱ ጠባብ ስለሆነ መላላጥ ያለበት ነው። እግዚአብሔርን የማመሰግነው ጌታን ያወቅኩባት ትንሽ ቤተ ክርስቲያን ወደ ክርስቶስ እንድመጣ ምክንያት የሆነኝ ቀላል ይሆንልሃል ብለው ስላልነገሩኝ ዛሬ ደስ ይለኛል። መንገዱ ጠባብ፣ የሚገቡባት በጣም ጥቂቶች ናቸው። መስቀል አለበት ብለው ነገሩ እንጂ አባብለው መስኮት ሰጥተው ከረሜላ ለሰው ይሄዳል።
እንግዳ አልሆነብኝም። ሲያጋጥመኝና ችግሩንና ትግሉን ሳየው እውነታቸውን አውቄበት አውቀዋል። አንድ በጣም የታወቀ ፈላስፋ በመንገድ አንድ ሰው አገኘውና ይህንን ታላቅ ፈላስፋ በማግኘቱ ለጥያቄው መልስ ይሰጠኛል ብሎ ስላሰበ የስኬት ወይም የእድል መቀናቱ መንገድ በየት በኩል ነው ብሎ ጠየቀው። ፈላስፋውም ምንም ሳይናገር በእጁ አቅጣጫውን አሳየው። የስኬትን መንገድ በቀላሉ ወዲያው በማግኘቱ ደስ ብሎት ፈላስፋው ወዳመለከተው አቅጣጫ ጉዞ እንደጀመረ ከአንድ ነገር ጋር ተጋጨ። እያነከሰ ሰውነቱ ተላልጦ ቶሎ ከመንገዱ ወጣ። ቀላል ብሎ ነበር ያሰበው። ያንኑ ጥያቄ መልሶ ያለዛ ፈላስፋ ጥያቄ ያቀረበለት። አሁንም ፈላስፋው ምንም ሳይናገር በእጁ አቅጣጫውን አሳየው። ከበፊቱ የበለጠ ግጭት ደርሶበት ሰውነቱ ተሰባብሮ ደም በደም ሆኖ ብቅ አለ። በዚህ ጊዜ ሰውየው እጅግ በጣም ተናዶ የስኬት መንገድ በየት በኩል ነው ብዬ ጠይቄ ባሳየኸኝ አቅጣጫ 2 ጊዜ እጄ ከመጎዳት በስተቀር ያገኘሁት ትርፍ የለም። በቃላት ገልጸህ ንገረኝ፣ ምልክት አልፈልግም አለው። በዚህ ጊዜ ፈላስፋው ለመጀመሪያ ጊዜ በቃላት ገለጸለት። የስኬቱ መንገድ ከግጭቱ ከመሰባበሩ ቀጥሎ ያለው ነው ሲል መለሰለት። ከግጭቱ ከመፈንከቱ ቀጥሎ ያለው ያ ነው የስኬት መንገድ አለ። መንፈሳዊነት ይመስላል። ብዙ ጊዜ በመንፈሳዊም ሆነ በዓለም ኑሮ ግጭት፣ መከራ፣ ችግር ሲደርስብን ቶሎ ተስፋ እንቆርጣለን እንጂ በአቋማችን አንጸናም። በጥሩ ጀምረን በጥሩ ለመጨረስ በመከራ ሁሉ መጽናት አለብን። የአቋም ሰዎች ነው። አንድ የታወቀ ሯጭ አንደኛ ለመውጣት ምን ማድረግ እንደሚያስፈልግ ተጠይቆ ሲመልስ አንደኛ ሆኖ ለማሸነፍ አንደኛ ሆኖ መጨረስ ነው አለው። አንደኛ እስኪሆን ድረስ ደጋግመህ ሩጥ ማለት ነው። በአንድ ጊዜ አትዋተዋል ማለት ነው። ወገኖቼ ጅማሬያችንን በጥሩ ለመፈጸም የአቋም ሰዎች መሆን አለብን። ጽኑ አቋም፣ ጭኮነት፣ አልሸነፍም ባይነት፣ ደረቅነት ይጠይቃል። በአቋም መጽናት መራራ ቢሆንም ፍሬው ግን ጣፋጭ። የአቋም ሰው ፈተና ልቤን አልሰጥም፣ በትናንሽ ነገር ልቤን አልሰጥም። እምቢ ማለት እቅምን ሲኖር ለፈተናው እምቢ፣ ለምቾቱ እምቢ፣ ለእነዚህ አይነት ነገሮች ሁሉ የአቋም ሰው ሆኖ እምቢ በማለት ጅማሬያችንን በጥሩ እንድንጨርስ ይረዳናል። ይህንን እንድትከተሉ መመክራቸው። ጸንቶ የሚቆሙ ሰዎች ድላቸውን የሚቀዳጁት ሌሎች ካቆሙበት ስፍራ ነው ይባላል። ጸንቶ የሚቆሙ ሰዎች ድላቸውን የሚቀዳጁት ሌሎች ካቆሙበት ስፍራ ነው። እነሱ ሲያቆሙ እናንተ ግን በመቀጠላችሁ ድል ታገኛላችሁ ማለት ነው። መጨረሻው አራተኛው የጀመርነው በጥሩ ለመጨረስ ስንወድቅ ከወደቅንበት ቶሎ እንነሳ። የጀመርነውን በጥሩ ለመጨረስ ስንወድቅ ከወደቅንበት ቶሎ እንነሳ። ማንኛውም ሰው ከደረሰበት የህይወትም ሆነ መንፈሳዊ ደረጃ ለመድረስ ምንም አይነት ውድቀት ወይም ሽንፈት ሳይደርስበት
አይደለም። ሰው አለቀለት አበቃ የሚባለው ሲሸነፍ ሳይሆን ትግሉን ሲያቆም ነው። ሰው አለቀለት አበቃ የሚባለው ሲሸነፍ ሳይሆን ትግሉን ሲያቆም ብቻ። ከእንስሳት ሁሉ ቀጭኔን የሚያክል ረጅም የለም። ቀጭኔ በማህፀኗ ያለውን ሕፃን ስትወልድ ተቀምጣ ሳይሆን ቆማ በመሆኑ የምትወለደው ሕፃን ተፈትልካ 10 ጫማ ርዝመት ወዳለው መሬት ትወድቃለች። ቀጭኔ ረጅም ቁጭ ብላ አይደለም የምትወልደው፣ ቆማ ነው። ስትወድቅም መሬት የምትነካው በጀርባዋ ተንጋላ ነው። በሰኮንድ ውስጥ ተገልብጣ በእግሯ በመቆም ስትወልድ ነው። ነገር ደግሞ ከጥቂት ጊዜ በኋላ እሱም ከሴተኛ አዳሪ ጋር ተይዞ ከአንዴም ሁለቴ ተዋረደ፣ ወደቀ። ይሄ አሁን የምሰብከውን ስብከት ሰምቶ ቢሆን ኖሮ ምናልባት ቀደም ሲል ጥንቃቄ ያደረጉ ነበር። መውደቅ እንዳለ አይቶ ጥንቃቄ ያደረጉ ነበር። አሁን ስለሱ ልነግራችሁ ሳይሆን በጣም ያስደሰተኝ ነገር ጂም ቤከር ስንቶቻችሁ እንዳያችሁ መታስታውሱ እንደ ሕፃን ልጅ ሲያለቅስ መጨረሻ ወህኒ ቤት ተጥሎ ቆሻሻ መሰብሰብ መጥረግ ጀነተሪያል ስራ ተሰጥቶት ሲሰራ የነበረ መሆኑ እዚያ የነበረው ሰው ተዋርዶ መሬት እንደወደቀ ኃጢአት ምን ያህል እንደሚያዋርድ እዚያ ውስጥ ወህኒ ቤት ሆኖ እግዚአብሔር ሰባብሮ ባለፈበት ሁኔታ በጣም ሰርቶ አበጃጅቶ ሲለቀው ወጣ። ካላነበባችሁት መጽሐፉን አንብቦት፣ ትልቅ መጽሐፍ ጽፈ። የጻፈው ነገር I was wrong ይላል መጽሐፉ። I was wrong ተሳስቼ ነበር። ከወደቀበት ቶሎ ተነስቶ እውነቱን ልንገራችሁ ድሮ ከቀራበጠው ነገር ሁሉ ካለው ነገር የበለጠ ወድቆ ከተነሳ በኋላ የሰራው ነገር ድንቅ ነው። መንገዳዳሪ ድራግ አዲክት የሆኑችን እነዛን መርዳት፣ ብልጽግናውን ወንጌል ተወውና I was wrong ነው ያለው። ራሳችን ከወደቅንበት ላለመነሳት ካልወሰነን በቀር እኛው ራሳችን ማንም ወይም ምንም ነገር ከወደቅንበት እንድንቀር የሚያደርገን አንድም የለም። መውደቅ የምንችለውን ያህል መነሳትም እንችላለን። እግዚአብሔር ይመስገን የመቻል ኃይል ሰጥቶናል። የወደቅነውን ያህል መውደቅ እንደምንችለው መነሳትም እንችላለን። ወገኖቼ ከጨዋታው ወይም ከትግሉ ውጪ እንድንወጣ የሚያደርገን ብዙ ግፊት ሊደርስብን ይችላል። ከዋናው አልቢትሮ እስካልሰማን ድረስ ወደፊት መቀጠል አለብን። ከዋናው አልቢትሮ ከላይ ወጣ ውጪ ዋጋ የለህም ውጣ ኳስ ስንጫወት አልቢትሮ ቀይ እንትን ምልክት ካሳየ በኋላ ፊሽካ ነፍቶ ውጣ ብሎ ይላል። እሱ ያንን ፊሽካ እስኪነፋ ድረስ ያ ተጫዋች ማንም የሚነካው የለም። አንበሳ ሆኖ መጫወት ይችላል፣ ግን አልቢትሮ ፊሽካ ከነፋ በቃ ውጪ ነው። በእኔና በእናንተ ወድቀሃል ብሎ ፊሽካ ነፍቶ ውጣ አይለንም። ስሙ ይባረክ። ከወደቅንበት እንድንነሳ ጉልበት ይሰጠናል፣ ይደግፈናል። እኛው ራሳችን እዛው ቁጭ ብለን አልነሳም እስካላልን ድረስ እሱ ያነሳናል። ፊሽካውን እስካልነፋብን ድረስ አይነፋም። ከጌም ውጭ አይደለንም። 2015 ሊመጣ ነው እንግዲህ ወገኖቼ። 14ን በጥሩ ረጠናል፣ 15ንም ደግሞ ሮጠን
ወይም መጨረሻ ድረስ እንደርሳለን፣ ወይም ደግሞ አንዳንዶቻችን ጊዜያችን ደርሶ የምንናፍቀውን ይህንን ኢየሱስን እናየዋለን። እግዚአብሔር ይርዳን። ፍርሃቴ ይገባችኋል? አዎ፣ ይሄ ነው ፍርሃቴ። አንድ ቀን እጨርሰዋለሁ ወይ? እንዳማረብኝ እንደጣፈጠ ሕይወቴ ለብዙዎች በረከት እንዳረገኝ የእሱን ስም አስጠራ ይሆን ወይ ነው። ያ ነው። ሁላችሁም ኃላፊነት አለባችሁ፣ እኔ ብቻ አይደለሁም። እግዚአብሔር ይርዳን። እንጸልይ። እግዚአብሔር አባታችን ሆይ ስምህ ይባረክ። ጤንነት ሰጥተህ በሰላም ጠብቀህ ለዚህ ዕድሜ ያደርሰህናል። እግዚአብሔር ሆይ ትግላችንን ሁሉ እስካሁን ያሸነፍነው የሮጥነውን ሩጫ ጉልበት አግኝተን አቅም አግኝተን የሮጥነው ሁሉ በግላችን ሳይሆን ከአንተ ድጋፍ ስላገኘን ነው። አሁንም ጌታ ሆይ በአንተ እንደገፋለን። አንተ እንዳስጀመርከን አንተ ጸጋህን አብዝተህ ታስጨርሰናለህ። እርዳን ጌታ ሆይ፣ በጥሩ ሁኔታ እንድንጨርሰው እርዳን። መቼ እንደሚያልቅ አናውቅም። ስለዚህ ተዘጋጅተን እንድንጠብቅ እርዳን። ከልባችን እንወድሃለን። ስምህ ይባረክ። በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። በጣም ታይምሊ የሆነ ሜሴጅ ነው ያገኘ ነው። አንድ ሰዓት ያህል ጊዜ አለን። ጋሽ መለሰ ያስተማረንን ትምህርት ሪሊ ቃል ገብተን ለእግዚአብሔር የግል ውሳኔ ወስነን ብንሄድ በጣም ጥሩ ይሆንልናል። የጌታ ስም የተባረከ ይሁን። ምን አይነት ውሳኔ ነው የምንወስነው ዛሬ? ሁላችን ይህንን ነገር በእውነት እንድናስብ በጣም ያስፈልጋል። አዲሱን ዘመን እንዴት እንደምንቀበል፣ በዚህ በአዲሱ ዘመን ምን አይነት ኑሮ መኖር እንዳለብን በእውነት እግዚአብሔር ተናግሮናል። ስንቶቻችን ሩጫችንን የት ቦታ ላይ ልንጨርስ እንደሚገባ የምናውቀው ነገር የለም። ሕይወታችን በእግዚአብሔር እጅና ስልጣን ነው። ይህንን እኛ ያለንበትን የአሁኑን ሰዓት ሊያዩ እንደኛ ልባቸው ሙሉ የነበሩ ሰዎች ዛሬ በሕይወት የሌሉ ብዙ ሰዎች አሉ። ስለዚህ ሩጫችን የት ቦታ ጋር እንደሚያቆም አናውቅም። 100 ሜትር የሚሮጥ ሰው የመጨረሻው ቦታ እንደሚታየው ላይታየን ይችላል። አንዳንዶቻችን ድንገት ነው የምንሄደው። አንድ የማውቀው ሰው ስራ ለመሄድ ሁልጊዜ ልማዱ ነበር። ሌሊት ተነስቶ ሻወር ወስዶ ጸሎቱን ከጸለየ በኋላ ሻወር ወስዶ ይተኛል። ጥቂት ሰዓት ለጸሎት በሌሊት የመነሳት ልማድ አለው እና ባለቤቱ ሁለተኛው አላርም ወደ ስራ የሚሄድበት አላርም እየጮኸ መነሳት አቃተው። ስትቀሰቅሰው ወደ ጌታ ሄዷል። እና ወደዚህ ሀገር ስንመጣ ሰዎች ተሰናብተን እንደምንመጣ፣ ወደ አንድ ቦታ ስንሄድ ሰው ተሰናብተን እንደምንሄድ መሄድ አንችልም። ሁላችን ወደ ጌታ እንሄዳለን። ወጣት የለም፣ አዛውንት የለም። ለሁላችንም ነገ እኩል ነች። 100 ዓመትም የኖረ ሰው ይሁን 10 ዓመት ዕድሜ ያለውም ልጅ ይሁን ነገ ለሁሉም ዕድሜ እኩል ነች። ማናችንም ዋስትና ይዘን ገንዘብ በኪሱ ሰው እንደሚይዝ ይዘናት ያለች ቀን የለችም። በእውነት ስንኖር እግዚአብሔርን እየፈራን እንድንኖር ቃል መግባት መቻል አለብን። እግዚአብሔር ሆይ በፊቴ ያሉት ቀናቶች እንደፈለኩ በእጄ ያስኳቸው አይደሉም፣ በአንተ ስልጣን ስር ናቸው ያሉት።
አንተን ፈርቼ በምድር ላይ እንድኖር እርዳኝ ብለን መለመን አለብን። የምንማረው ትምህርት ልብን እንዲገዛልን ሕይወታችን እንዲለውጥልን ከፈለግን ይሄንን ማድረግ አለብን። በእውነት እግዚአብሔር ዛሬ በብዙ መንገድ ተናግሮናል፣ መክሮናል። የምንሰማውን መልእክት ስመለከተው ሪሊ ምክር ነው። በጣም እንዴት መኖር እንዳለብን በጣም በብልሃት የተሞላ ምክር ነው እግዚአብሔር የመከረን። ሩጫችንን ለእግዚአብሔር ዓላማ እንደተፈጠረ እግዚአብሔር ለዓላማው እንዳዳነው ሰው እየተጋደልን መኖር እንዳለብን። ዓላማ ከሌለ ገድል የለም። ስለዚህ እግዚአብሔር በእውነት የተጠራንበትን የዳንበትን ዓላማ ያስታውሰን። ለምን እንደዳነን እግዚአብሔር ያስታውሰን። እየታገልን መኖርን፣ ምክንያቱም ከዓላማ የሚያፈናቅለን ብዙ ፈተና አለብን። መሮጥ እንድንችል ክርስትና በሩጫ ነው፣ በወክ በእርምጃ አይደለም የተገለጸው። እንሩጥ ነው የሚለው። ለምን? የሚገታን ነገር ቆም ብለን ካገኘን ይይዘናል። በግለት በኃይል በመሰጠት እንድንሮጥ ነው። እግዚአብሔር ይመስገን። ጋሽ መለሰ የሰበከውን ስብከት በሙሉ እኔ ልደግመው አልችልም። እያንዳንዱ ንግግር በጣም ወይት ያለው ክብደት ያለው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ውስጥ ከተማርናቸው ነገሮች ውስጥ በጸዳ ሕይወት መኖር፣ በሐሴትና በደስታ በድል መንፈስ አክሊል ለመቀበል እኛ ባንሄድ ጌታ ይመጣል። ጌታ ቢዘገይ እኛ እንሄዳለን። ይህንን እያሰብን እንድንኖር በእውነት እግዚአብሔር ይርዳን። በቅድስና ለወንጌል ታማኝ በመሆን በትህትና በእግዚአብሔር በመታመን በእግዚአብሔር ፍርሃት መኖር እንድንችል ይርዳን እግዚአብሔር። በእውነት 2015 ልንቀበለው ጥቂት ጊዜ ነው የቀረን እና ብዙዎቻችንን አንዳንድ ሰዎች አይታችሁ እንደሆነ ኒውዮርክ አካባቢ ይሄ ሽሬድ የሚያደርግ ወረቀት አለ። የወሰዱ የዱሮ ኪሳራቸውን ሁሉ አንዳንዶቹ እንደውም በመዶሻ ሁሉ ይደበድባሉ እና ያንን በወረቀት ይቀዳድዱታል። የዱሮ ነገራቸው የስከቱ ወደ 2015 ይዘው ምንም ነገር እንዳይገቡ። እኔና እናንተ ሽሬድ የምናረግበት የወረቀት መቅደጃ የዕዳ ብናረግ ከዕዳ አንድንም። ነገር ግን የጌታ መስቀል አለ። እግዚአብሔር የተመሰገነ ይሁን። አሮጌውን የሚያስወግድ የክርስቶስ የመስቀሉ ኃይል አለ። አዲስ የሚያስጀምር የክርስቶስ የትንሣኤ ኃይል አለ። እነዚህ ሁለት ነገሮች ለእኔና ለእናንተ ጉልበታችን ናቸው። የበደላችሁት በደል ቢኖር፣ ድካም በሕይወታችሁ ቢኖር፣ ተስፋ የምትቆርጡበት ቢኖር፣ ሁሉን አዲስ ሊያደርግ የሚችል ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። ሁላችንም ተነስተን እንጸልያለን። ምናልባት እንዲጸልይላችሁ የምትፈልጉ ካላችሁ በእውነት እግዚአብሔር ሸክሜን በእግዚአብሔር ፊት መጣል እፈልጋለሁ እና ብዙ ነገሮች ከኋላ የሚጎትቱኝን ነገሮች ዛሬ በእግዚአብሔር ፊት የእግዚአብሔር ስም በሚጠራበት በዚህ ቦታ ሸክሜን ሁሉ ማራገፍ እፈልጋለሁ ምትሉ ካላችሁ እኔ ከናንተ ተሽዬ ወይም ጋሽ መለሰ ከናንተ ተሽሎ ሳይሆን እዚህ ቦታ ያለውን እግዚአብሔርን ታምነን ሸክማችንን በጌታ ፊት እናራግፋለን። ካልተመቻችሁ ባላችሁበትም ሆናችሁ መጸለይ ትችላላችሁ። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ የጌታ ኢየሱስ ክርስቶስ ስም የጌታን ስም የሚጠራ ሁሉ ይድናል ስለሚል ይሄ ክቡር ስም ታላቅ ስም የጌታ ስም የሰውን ሸክም ሁሉ ያራግፋል እና እንዲጸለይላችሁ ከፈለጋችሁ ወደዚህ መምጣት ትችላላችሁ። ተረፈ ባላችሁበት ሆናችሁ የእግዚአብሔርን ስም እየጠራችሁ መጸለይ ትችላላችሁ። ክብር ለእግዚአብሔር ይሁን። እንጸልያለን። ጌታ የተመሰገነ ይሁን። እንጸልያለን። ተናገሩ፣ ለጌታ ንገሩት። የልባችሁን ናፍቆት፣ ሸክማችሁን፣ ፍላጎታችሁን ለእግዚአብሔር ንገሩት። ምንድነው ጌታ ከኛ የሚፈልገው? ምንድነው የእግዚአብሔር ነገር? ምንድነው ምክሩ ወደ እኔና ወደ እናንተ የመጣው? እግዚአብሔር ለልባችሁ የተናገረው ነገር ምንድነው? የእግዚአብሔር ስም የተባረከ ይሁን። ይህንን ለጌታ ምላሽ እንሰጣለን። አምላካችን ልዑል እግዚአብሔር እናመሰግንሃለን።
እናከብርሃለን ጌታ ሆይ ስለመከርከን ስላስተማርከን በጥበብና ጌታ ሆይ በማስተዋል እንድንሞላ መልካም ምክርህ ጌታ ሆይ ወደ እያንዳንዳችን ስለመጣ እናመሰግንሃለን። እንደተናገርከን ጌታችን አምላካችን እግዚአብሔር በዚህ ቦታ ጌታ ሆይ የነገውን ሕይወታችንን በስልጣንህና በእጅ ያስክ አዲሱን ዓመት ጌታ ሆይ እግዚአብሔር ሆይ ልዩ የሚያደርገው ጌታ ሆይ በሕይወታችን ያለፈውን ጉዳት ኪሳራና በደል ኃጢአት ሁሉ ጌታ ሆይ አንተ ሳታጥበን አንተ ሳትቀድሰን አንተ ሳትምረን ጌታ ሆይ የሚያድስና የሚያለመልም ጸጋ ሳታለብሰን እግዚአብሔር ሆይ ዘመን ቆጥረን ወደ ሌላ ዘመን ብንሻገር ምንም ትርፍ እንደሌለን እናውቃለን። አቤቱ በዚህ ቦታ ጌታ አምላክ ሆይ በደልና ኃጢአታችንን ሁሉ ይቅር በል። የሰነፍንበትን የደከምንበትን የተረታንበትን የተሸነፍንበትን ነገር ሁሉ ጌታ ሆይ በቀራንዮ መስቀል ላይ ባፈሰስከው ክቡር ደም ጌታ ሆይ መልካም ሕይወት ለመኖር ከሚገታን ከሚከለክለን ነገር ሁሉ ጌታ ሆይ እንድታጸዳን እንለምንሃለን። እንዳስተማርከን በቅድስና እግዚአብሔርን በመፍራት በመልካም ሩጫ እንድንሮጥ ጌታ ሆይ ሩጫችንን ከንቱ ከሚያደርግ ድብቅ ከሆነ ስጋዊና ዓለማዊ ሞቲቭ ሁሉ እንድታድነን እንለምንሃለን። ጌታ ኢየሱስ ክርስቶስ በዚህ ቦታ የመከርከን ያስተማርከን እግዚአብሔር ሕሊናችንን ጌታ ሆይ ከሚያቆስል እግዚአብሔር ሆይ ጸጸት ከሚፈጥርብን ነገር ጌታ ሆይ ደካማ ሆነን በተገኘንበት ነገር ሁሉ ልባችን በፊትህ እንዳይደፍር ከሚያደርገን እግዚአብሔር ሆይ ከተሰወረ ኃጢአት ሁሉ አንጻን። አምላካችን እግዚአብሔር ሆይ በእውነት ዛሬ በዚህ ቦታ ተሰብስበን በሰማነው ቃል እግዚአብሔር ሆይ ትርፋችን ጌታ ሆይ ጥቅማችን ጌታ ሆይ የምናገኘው በረከት ሙሉ እንዲሆንልን የሚዳስሱት እጆች በእያንዳንዳችን ላይ እንዲያርፉ እንለምንሃለን። በዚህ ስፍራ ተሰብስበው ያሉ ልጆችህን አቤቱ አምላካችን እግዚአብሔር ሆይ እያንዳንዳችን ጌታ ሆይ በቅዱስ መንፈስህ እንድንዳሰስ እንጸልያለን። ውስጣችን የጸዳ ይሁን። አይኖቻችን ሽፋሽፍቶቻችን አቅንተው እንዳያዩ የጨለማ ቁራጭ የሰይጣን ሥራ ከውስጣችን እንዲጠፋ እንዲደመሰስ እንማጸናለን። ልባችን በቅንነት እንዲሞላ በፍቅር እንድንሞላ በእግዚአብሔር ፍርሃት እንድንሞላ እንለምንሃለን። እግዚአብሔር ሆይ በሕይወታችን ጌታ ሆይ ደካማ ሆነን በተገኘንበት ነገር ሁሉ ጌታ ሆይ የሚጎትተን በላያችን ቀንበር የሚሆን እግሮቻችን ለወንጌል እንዳይመቹ ከሚያደርግ መጥለፍለፍ ሁሉ አድነን። መንገዳችንን ድጥና ጌታ ሆይ የሚጥልና የሚያሰናክል ከሚሆን እግዚአብሔር ሆይ በምኞታችን በመንገዳችን ላይ ሊደነቀርብን ካለ ፈተና ሁሉ ታደገን። እግዚአብሔር ሆይ ለሕዝብህ አቅምና ጸጋ ሁን። ጌታ ሆይ ጉልበታችን አንተ ነህ፣ ኃይላችን አንተ ነህ። ራሳችንን ተመልክተን ሳይሆን አንተን እያየን ስንሮጥ አቅም ስለምናገኝ ጌታችን ሆይ የሚከበንን ኃጢአት ሁሉ የምናሸንፍበትን ጸጋ ስጠን፣ የምንረታበትን ጸጋ ስጠን። አይኖቻችን ወደ አንተ እንዲያዩ ልባችንን ወደ አንተ እንድታነሳለን እንጸልያለን። ክብር ምስጋና ላንተ ይሁን። እኛ ከምንለምንህ ሁሉ ይልቅ ከምንጠይቅህ ሁሉ ይልቅ ራሳችንን አይተን ጌታ ሆይ መዝነን ይህን አድርግልን ከምንለው ሁሉ ይልቅ ያንተ አይኖች ከኛ የተሻሉ ናቸው። ያንተ ሚዛን ከኛ የከበደ ነው። ጌታ ሆይ አንተ እንደምታየው እንደምትራራልን እንደ ምሕረትህና እንደ ፍቅርህ ባለጠግነት ጌታ ሆይ እጆች በእኛ ላይ እንዲዘረጉ እንጸልያለን።
ይህ ዘመን ይዞ የሚመጣውን ክፋት በውስጡ ያለውን ጌታ ሆይ ክፉ ይሁን ደግ ነገር አንተ ታውቃለህ። ነገር ግን ጌታ ሆይ እኛ እግዚአብሔር አምላካችን ሆይ ቀኑን በትእዛዝህ የምታኖረውን የሰማይና የምድር ጌታ የሚታይና የማይታየውን ፍጥረት ሁሉ ካለ መኖር ወደ መኖር ያመጣኸውን ልዑል እግዚአብሔርን እንታመናለን። ዓይኖቻችን ባንተ ላይ ናቸው። ዘመኑን የምንዋጅበት የምናሸንፍበት ፈቃድህን ምክርን እያደረግን ጌታ ሆይ እንደ ብርሃን ልጆች በምድር ላይ እንደ ተናገርክ ጌታ ሆይ ለዓለም ብርሃን ሆነን ጨው ሆነን የምንመላለስበትን ጸጋ ስጠን። እግዚአብሔር ሆይ ዛሬ በዓለም ላይ የምንሰማቸው አስቸጋሪና አሳሳቢ ነገሮች ሁሉ የነቢያት ቃል ሲፈጸም በምድር ላይ ነገሮች ሁሉ ሲከናወኑ እንደ ተናገርክ እግዚአብሔር ሆይ የሰው ልጆች ታሪክ ወደ ፍጻሜ ሲገሰግስ መምጣትን እንድናስብ ለመምጣትህም የሚያበቃንን ጸጋ ሁል ጊዜ እንድትሰጠን እንጸልያለን። ክብር ምስጋና ላንተ ይሁን። በዚህ ዘመን በሚመጣው ዘመን ውስጥ እግዚአብሔር ሆይ የሚሰለፍ የጨለማ ኃይል አጋንንት ሥራ ሁሉ ጌታ ሆይ እነሆ ጌታ ሆይ አንተ ያልፈቀድከውና ያልወደድከው ሁሉ ጌታ ሆይ በስም ኃይል የሚረታ እንዲሆንልን እንጸልያለን። እግዚአብሔር ሆይ ቀኖቹ ክፎች እንደሚሆኑ የሚያስጨንቅ ዘመንም እንደሚመጣ ተናግረሃል ጌታ ሆይ ኑሯችንን በማሰብ ስለ ትዳርና ስለ መብል ስለ መጠጥ በማሰብ መንፈሳዊ ሕይወታችን ላይ የሚከብድ ነገር እንዳናመጣ ጌታ ሆይ ሊመጣ ካለው ሁሉ የሚያስመልጠንን ጸጋ ስጠን። ልባችንን አቅልልልን። እግዚአብሔር ሆይ እንለምንሃለን። አንተ እንደወደድክ እንድንኖር እርዳን። አንተ እንደጠራህን እንዳዳንከን እንደዋጀህን እንዳንተ ዓላማና ፈቃድ እንድንኖር እርዳን። መሰናክል የሚያመጣብን በደካማ ጎናችን የሚሰለፍ የአጋንንት ሥራ ሁሉ በጌታ በኢየሱስ ክርስቶስ ስም ይደምሰስ። በደምህ እጠረን፣ በስም ኃይል ጋርደን። ይህን ስለምታረግ እናመሰግንሃለን። ክብር ሁሉ በሰማይና በምድር ላንተ ይሁን። ስምህ ለዘላለም ብሩክ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን።